ሃይ ልጆች እንዴት ናችሁ? እንግዲህ ከሚቀጥለው ሳምንት ጀምሮ ፈተና ላይ እንደሆናችሁ አብዛኞቻችሁን አውቃለሁ። አርብ የጀመራችሁ እንዳላችሁ አውቃለሁ። ስድስተኛ ክፍሎች እንደጨረሳችሁ አውቃለሁ። ሶሪ እንግዲህ ለእናንተ ያዘጋጀሁት ምክር አልነበረም። አሁን ግን አብዛኞቻችሁ የምትፈተኑት ከሰኞ ጀምሮ ስለሆነ እንግዲህ እኔም ደግሞ እንደናንተ ተማሪ ሆኜ ነው እዚህ የደረስኩት። ስለዚህ እንዴት መፈተን እንዳለባችሁ ከፈተና በፊት ምን ማድረግ እንዳለባችሁ በተወሰነ መልኩ ልመክራችሁ ነው የመጣሁት። ስለዚህ በደንብ አዳምጡኝ ልጆችዬ። አዘጋጅቼ ይላችሁ ነው የመጣሁት በነጥብ ማለት ነው። እንግዲህ ፈተና ከመፈተናችሁ በፊት የመጀመሪያ ማድረግ ያለባችሁ ወይም ማወቅ ያለባችሁ መዘጋጀታችሁን እርግጠኛ መሆን መቻል አለባችሁ። ፈተናው ከመግባታችሁ በፊት በቂ የሆነ ጥናት እንዳደረጋችሁ እርግጠኛ ማድረግ አለባችሁ። ይሄ መቼም ቤዚክ የሆነው ፕሪንሲፕል እሱ ነው ብዬ አስባለሁ። ሁለተኛው ግን ፈተና ከመጀመራችሁ ከአንድ ቀን በፊት ለምሳሌ አሁን ሰኞ ከሆነ የምትፈተኑት እሁድ ማታ ለጥ ብላችሁ ነው ማድረግ ያለባችሁ። እንቅልፋችሁን በደንብ ተኙ። እስከ 2 ሰዓት እስከ 3 ሰዓት ካነበባችሁ በጣም በቂ ነው። ከዛ በኋላ አእምሯችሁ በደንብ ሪፍሬሽ ማድረግ አለበት። ጥሩ እንቅልፍ ማግኘት አለበት። ለሚቀጥለው ቀን ለፈተና ሰዓት በደንብ መዘጋጀት አለባችሁ። ስለዚህ እረፍት አድርጎ በደንብ ቡስት ሆኖ መነሳት አለበት። ስለዚህ በደንብ ተኙ መጀመሪያ ከፈተና አንድ ቀን በፊት ማለት ነው። ጠዋት እንደተነሳችሁ ደግሞ ፈተና ከመሄዳችሁ በፊት በጣም ተመጣጣኝ የሆነ ጥሩ ቁርስ መመገባችሁን አትርሱ። በቂ የሆነ ኦክሲጅን በቂ የሆነ ግሉኮስ ሰውነታችሁ ላይ ወይም ደግሞ ኤነርጂ ሊኖራችሁ ይገባል። ፈተና በምትፈተኑበት ጊዜ ብዙ ስትረስ ይኖራል፣ ጭንቀት ይኖራል። ያ ደግሞ ጉልበት ይፈልጋል ወይም ደግሞ ኤነርጂ ይፈልጋል። ስለዚህ አቅም እንዳታጡ የሰውነታችሁ ያለው የግሉኮስ መጠን እንዳይቀንስና ኮንሰንትሬት ማድረግ እንዳይቀንስ ፈተናችሁን ውጤቱ እንዳይቀንስ በደንብ መብላታችሁን አረጋግጡ። በቂ ውሃ መጠጣታችሁን አረጋግጡ። ዲሃይድሬትድ ከሆን ሰውነታችን ውሃ ካጣ ኮንሰንትሬት ማድረግ አንችልም፣ ሀሳባችን ሰብስበን መስራት አንችልም። ስለዚህ ተመጣጣኝ የሆነ ምግብና ፈሳሽ ነገር ወስዳችሁ ግቡ። ፈተና ከደረሳችሁ ወይም ደግሞ ፈተና ክፍል ከገባችሁ በኋላ ደግሞ የመጀመሪያው ማድረግ ያለባችሁ ነገር ጸሎት ማድረግ አለባችሁ። ሙስሊሞች ደግሞ ዱዓ ማድረግ አለባችሁ። በውስጣችሁ ፈተናችሁን ከመጀመራችሁ በፊት አእምሯችሁ እንዲሰበሰብ ከፈለጋችሁ ፈጣሪያችሁ እንዲያግዛችሁ ፈጣሪያችሁ እንዲረዳችሁ መለመን አለባችሁ። ይሄ መጀመሪያው ፈተና ከመጀመራችሁ በፊት ማድረግ ያለባችሁ ነገር ነው። ስለዚህ ጸሎት ማድረግ ዱዓ ማድረግ እንዳይረሳ፣ ይሄ በጣም አስፈላጊ ነገር ነው። አራተኛ ደረጃ ደግሞ ፈተና ላይ ስትቀመጡ ሙሉ ሀሳባችሁ ወይም ትኩረታችሁ እዛው ፈተና ላይ መሆኑን ማረጋግጡ። ሀሳባችሁ አይበትን፣ ሌላ ቦታ አይሂድ። ኮንሰንትሬት አድርጋችሁ ሙሉ ጊዜያችሁን ለፈተናው ብቻ መስጠታችሁን አረጋግጡ። በብዙ ነገር አእምሯችሁን አትበትኑት። ስለዚህ ፈተና ላይ ከመጀመራችሁ በፊት ትኩረታችሁ እዛ ጋር መሆኑን ማረጋገጥ መቻል አለባችሁ። ተረጋግታችሁም ደግሞ መስራት አለባችሁ። መቸኮል የለባችሁም፣ መፍጠን የለባችሁም። በጣም ቀላል የመሰላችሁ ጥያቄ ከባዷ ጥያቄ እሷ ናት። ብዙ ጊዜ መምህራን ቀላል አስመስለው ያወጡና ከባድ ያደርጓታል ማለት ነው። በቃላት ጨዋታ ማለት ነው። አፍራሽ ቃላትን እየተጠቀሙ በጣም ሊሸውዷችሁ ይሞክራሉ። ስለዚህ ቀላል የመሰላችሁ ጥያቄ ቀላል አይደለም። ስለዚህ በደንብ አድርጋችሁ ትኩረት ሰጣችሁ ስሩ። ከባድ የመሰላችሁ እንደውም ይሻላል ከቀላል ከመሰላችሁ። አብዛኛው ጥያቄ ደግሞ ቀላል ስለሚመስለን እንሸወዳለን። ስለዚህ መሸወድ እንዳይኖር እያንዳንዷን ጥያቄ ቃል በቃል እየበተናችሁ አንቧት። ምንድነው ለሚሸወድ የተሞከረ ነገር አለ ወይስ የለም የሚለውን በደንብ አስተውላችሁ ማየት እንዳትረሱ። ሌላው ሰዓት አጠቃቀማችሁ ላይ ደግሞ በደንብ ዲሲፕሊን ሆናችሁ ሰዓት መጠቀም አለባችሁ። ያ ማለት በጣም መዘግየትም የለባችሁም። ከፈተናው ሰዓት በጣም በነሰ ሁኔታ በጣም በበዛ ሁኔታ ጊዜ ሊወስድባችሁ አይገባም። በጣም ደግሞ ቀድማችሁ ልትወጡ አይገባም። ይሄ ትክክልም ስላልሆነ ማለት ነው። ሌላው መኮራረጅ በጣም ትልቁ የእናንተ ጠላት ነው። በጣም አቅማችሁን እንዳታውቁ የሚያደርጋችሁ፣ በራሳችሁ መተማመን እንዳይኖር የሚያደርጋችሁ አሁን ብቻ አይደለም በቀሪው ህይወት ዘመናችሁ ማለት ነው። ኮራጆችም ከዚህ መጠንቀቅ አለባችሁ። አደራ ልጆች፣ መኮረጅ በጣም ጸያፍ አስቀያሚም ነገር ነውና እንዳታደርጉት። ብዙ ችግር ለወደፊቱ ህይወታችሁ ላይ ይዞም ስለሚመጣ ኮንፊደንሳችሁን አታክ ስለሚያደርግ ስለሚጎዳችሁ ማለት ነው። ስለዚህ ልጆች አደራ፣ መኮራረጅ በጣም አደገኛ ነገር ነው። ሌላው ፈተናችሁን ከጨረሳችሁ በኋላ መልሳችሁን ወደ አንሰር ሺት የምትገለብጡ ከሆነ ቼክ እያደረጋችሁ ገልብጡ። አትቸኩሉ። የአንደኛው ጥያቄ አንደኛው ጋር ማድረጋችሁን ቼክ አድርጉ። ሁለተኛው ጥያቄ ሁለተኛው ጋር ማድረጋችሁ ፕላስ ደግሞ የቁጥር ተመሳሳይነት መኖሩን ቼክ አድርጉ። ለምሳሌ አንሰር ሺቱ ላይ የተዘለለ ቁጥር ካለ በጣም ሊያበላሽባችሁ ይችላል። ጥያቄ ቁጥርም ላይም እንደዛ። ኢቭን ፈተና ስትሰሩ ሌላው በፊትና በኋላ መኖሩንም አረጋግጡ። ይሄ በጣም ትልቁ ነገርና ኢምፖርታንት የሆነው ነገር ነው። ምክንያቱም ልታልፉት ትችላላችሁ ሳታውቁት። ያ ደግሞ ብዙ ኤክስ ያመጣባችኋል። ስለዚህ በጣም መልሳችሁን ስትገለብጡ ቼክ አድርጋችሁ ገልብጡ። በጣም የረሳሁትና እንድታስታውሱት ከምፈልገው ነገር ውስጥ አንደኛው ፈተና ከመጀመራችሁ በፊት
ማድረግ ካለባችሁ ነገር የመጀመሪያው ስማችሁን በትክክል መጻፍ፣ ክፍላችሁን በትክክል መጻፍ፣ እድሜያችሁን በትክክል መጻፍ። ክፍላችሁን ደግሞ ስትጽፉ ለምሳሌ አሁን 5ኛ ክፍል ከሆናችሁ 5ኛ ኤ ከሆነ ኤ፣ 5ኛ ሀ ከሆነ ሀ፣ እንደዚህ ያደረጋችሁ በትክክል አይደንቲፊኬሽናችሁን መጻፍ አለባችሁ። ያ ካልሆነ ፈተናችሁ ቢጠፋ ደግሞ ያው ውጤታችሁን በትክክል ለማወቅ ስለሚያስቸግር ማለት ነው። ስለዚህ ስማችሁን መጻፋችሁን እንዳትረሱ። ይሄ ሁል ጊዜ ቼክ ማድረግ አለባችሁ። ከሰራችሁም ፈተና ስትጀምሩ ስትጨርሱም ፈተና ስትሰጡም ስማችሁ መጻፉን አረጋግጡ። ሌላው ነገር ፈተና ከጨረሳችሁ በኋላ ቀጥታ ወደ ቤታችሁ ግቡ። በቃ አትነጋገሩ። ምንም እርባና የለውም። ከዛ በኋላ ተማሪ ጋር እኔ መለስኩት እኔ ያወቅኩት ኤክሶንኩኝ ተበላሸብኝ እንደዚህ አድርጌ ቸኩዬ የሚባል ነገር የለም። ምንም የምትለውጡት ነገር ስለሌለ ቀጥ ብላችሁ ፈተናችሁን እንደጨረሳችሁ ወደ ቤታችሁ ቀጥ ብላችሁ ምንም ነገር ሳታደርጉ ልክ እንደወጣችሁ ከፈተና ቀጥታ ወደ ቤት እንደጨረሳችሁ እንጂ ቼክ ላድርግ መጽሐፍ እንደዚህ ምናምን አትጠቀሙበት። የበለጠ ለሚቀጥለው ቀን የምትዘጋጁበትን ጊዜና ሞራላችሁን ነው የሚጎዳው። ስለዚህ አንዴ ስትሰሩ በእነዚህ አይነት ጥንቃቄዎች ሰርታችሁ ጨርሱ። ከዛ በኋላ ግን አለቀ። እናንተ ማድረግ የምትችሉትን አድርጋችኋል። ሌላው በሙሉ ከእናንተ ቁጥጥር ውጭ ስለሆነ ተውት በቃ። ስለዚህ ፈተና መልስ ቼክ ለማድረግ ከጓደኛ ጋር ለመነጋገር እርስ በርስ ለመበሻሸቅ ጊዜ አይኖራችሁ። ቀጥታ ወደ ቤታችሁ ሂዱ። ይሄን ካደረጋችሁ በእርግጠኝነት በጣም የተሻለና ጥሩ ውጤት ታመጣላችሁ። ይህ ምክር ይጠቅማችኋል ብዬ አስባለሁ። ወላጆች ለልጆቻችሁ ይህን ቪዲዮ በማሳየት ተጠቀሙበት ማለት እፈልጋለሁ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ልጆችዬ በጣም ነው የምወዳችሁ። መልካም ፈተና ይሁንላችሁ። ደህና ሁኑ።